ዛሬ ፕሬዚዳንት ዶናልድ ትራምፕ ከፎክስ ቢዝነስ ጋር ባደረጉት እጅግ አስገራሚ ቆይታ አሜሪካ ግሪንላንድን ስለመግዛት ስላላት እቅድ፣ ስለ አዲሱ የጎልደን ዶም ሚሳይል መከላከያ እና ስለ አሜሪካ ኢኮኖሚ ወቅታዊ ሁኔታ ዝርዝር መረጃዎችን ሰጥተዋል። ትራምፕ ለግሪንላንድ ምንም አንከፍልም ያሉት ለምንድን ነው? በኢራን እና በቬኔዙዌላ ላይ ስለወሰዱት እርምጃስ ምን አሉ? ዝርዝሩን አብረን እንይ። ፕሬዝዳንት ትራምፕ አሜሪካ ግሪንላንድን ለመግዛት ያላትን ፍላጎት በድጋሚ አረጋግጠዋል። ሆኖም ግን አሁን ላይ ትኩረታቸው ሙሉ በሙሉ የመጠቀም መብት ቶታል አክሰስ ላይ መሆኑን ገልጸዋል። ትራምፕ ለግሪንላንድ ግዢ የሚከፈል ገንዘብ እንደማይኖር ተናግረዋል። በምትኩ አሜሪካ ግሪንላንድ ላይ እጅግ ዘመናዊ የሆነ የሚሳይል መከላከያ ስርዓት ትገነባለች። ይህ ቴክኖሎጂ ከእስራኤሉ አይረን ዶም በ100 እጥፍ እንደሚበልጥና አሜሪካን ከማንኛውም የሚሳይል ጥቃት እንደሚከላከል ገልጸዋል። ትራምፕ በቃለ መጠይቁ ወቅት በኢራንና በቬኔዙዌላ ላይ የተወሰዱ ወታደራዊ እርምጃዎችን በስፋት አነስተዋል። ኦፕሬሽን ሚድናይት ሃመር በተባለው ዘመቻ የኢራንን የኒውክሌር አቅም በአንድ ሌሊት ማውደማቸውን ገልጸዋል። በቅርቡ በቬኔዙዌላ የተደረገው ወታደራዊ እርምጃ እጅግ ስኬታማ እንደነበርና 50 ሚሊዮን በርሜል ነዳጅ ከአገሪቱ ማግኘታቸውን ተናግረዋል። ስለ አሜሪካ ኢኮኖሚ ሲናገሩ ትራምፕ አገሪቱ አሁን ላይ በዓለም ላይ እጅግ ሞቃታማዋ ሆናለች ብለዋል። በአሁኑ ወቅት የነዳጅ ዋጋ በአንዳንድ ቦታዎች እስከ $1.99 ዝቅ ማለቱን እንደ ትልቅ ስኬት ጠቅሰዋል። በጉርሻ፣ በጡረታ፣ በትርፍ ሰዓት ክፍያ ላይ የሚጣለው ግብር እንደሚነሳ በድጋሚ ቃል ገብተዋል። የክሬዲት ካርድ ኩባንያዎች ከ10% በላይ ወለድ እንዳያስከፍሉ እገዳ እንደሚጥሉ አስታውቀዋል። ትራምፕ በቀጣዩ በጀት ዓመት $1.5 ትሪሊዮን የሚሆን ግዙፍ የመከላከያ በጀት እንደሚፈልጉ ገልጸዋል። አሜሪካ የዓለምን ምርጥ ወታደራዊ መሳሪያዎች በፍጥነት ማምረት እንዳለባትም አሳስበዋል። እንግዲህ ፕሬዝዳንት ትራምፕ ለአሜሪካ ብሔራዊ ደህንነትና ለኢኮኖሚ እድገት ያላቸው እቅድ ይህንን ይመስላል። የግሪንላንድ ጉዳይና የጎልደን ዶም ግንባታ በዓለም ፖለቲካ ላይ ምን አይነት ለውጥ የሚያመጣ ይመስላችኋል? አስተያየታችሁን ኮሜንት ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ለተጨማሪ መረጃዎች ቻናሉን ሰብስክራይብ አድርጉ። አመሰግናለሁ።